Let's enjoy this happy day. Eid Mubarak. متمسكوا في اليوم والغيب. الله أكبر الله أكبر. أخلص الأعمال الله أكبر الله أكبر. إذ ينفج يعد الخير والقول السدد. الله أكبر الله أكبر. فضل منك يا من لم يولد. الله أكبر الله أكبر. فضل منك يا من لم يولد. الله أكبر الله أكبر. اجعل عيشنا عيشا المجد. الله أكبر الله أكبر. يسعنا عيشا በአዳር የቁርአን ሂፍዝ ፕሮግራም ይከበራል። አዳር በሚያደሩ ቁርአን የሚያፍዙ ይህ ማዕከል ከደሴ በታች ለመጀመሪያ ጊዜ የተገነባ ማዕከል ነው። ስለዚህ የጋራ ንብረታችን ስለሆነ ማስጨረስ ብዙ ነገሮች ማለት አለባቸው። የኮርኒስ ስራ ይቀረናል፣ የሊሾ ስራ ይቀረናል፣ የወንበር ሰዎች መስኮቶች፣ መስታወት መገጠም አለባቸው። ግንባታዎቹ እየተሰሩ ነው። ስለዚህ እነዚህ ሁላ ማድረግ ስላለብን ይህን እንድትተባበሩ ማስተላለፍ የምትፈልጉት ይህን ያህል ገንዘብ ንየ የምታስቀምጡ ሰዎች በካድሞቻችን በኩል ቢጫ ልብስ በለበሱት እንዲሁም ደግሞ በሴቶች በኩል ብርቱካናማ ልብስ በለበሱት ወጣቶች በኩል በተለምዶ ይደርሰናል። ስለ ጀማዓ እናገራለን። ባረከላሁ ፊኩም። ሰላም አለይኩም ወረህመቱላሂ ወበረካቱ። እንኳን አደረሰን አደረሳችሁ ለ1446ኛው ዓመተ ሂጅራ ፈጥር በዓል እንኳን አደረሰ። ኢንሻአላህ የዛሬው ወንድማችን የመድረሳው ስራ አምና ከአረፋ ጀምሮ ባለው ከአረፋ ጀምሮ እስካሁን እስካለችው ድረስ ያለውን ወጪ ለህዝብ እናሳውቃለን። ህዝቡ ያውቃል። ከዛ በተጨማሪ አብዛኞቹን ስራውን ስናሰራ የምንጠቀመው በባንክ ነው። ብሩ የሚስተላለፈው አዋሽ ባንክ፣ ቡና ባንክ፣ ጡባ ባንክ እነዚህ ናቸው ስናስተላልፍባቸው የነበሩት። የሚፈልግ ሰው ለማረጋገጥ የባንክ ስቴትመንታቸውን እዛ ላይ ሄዱ ማረጋገጥ ይችላል፣ በፍትሃዊነቱ ማለት ነው። ስለዚህ እነዚህ ሶስቱ ባንኮች ነው በአብዛኛው ሰው ይጠቀምባቸው የነበረ። ጡባ በተጨማሪ በአብዛኛው አዋሽ ባንክ ነው ስንጠቀም የነበረው። ከዛም በተጨማሪ ደግሞ ቡና ባንኮች ነበሩ። ሶስቱ ባንኮች የተጠቀሙ ነበሩ። ለሚፈለገው ዋጋ አሁን የምታዩት የግንባታ ስራ ለዋናውና አሁን የደረሰበት ደረጃ የደረሰው በአጭሩ እያንዳንዳቸውን በህዝቡ
ህዝቡን ከዚህ በተመለከ ለሌላ ስራ እንዲዘጋጅ በማሳወቅ ያክል ከአሁኑ ከአረፋ በኋላ የአረፋ የተሰበሰበ 61,015 ብር ነው። ከውጭ የተዘሩ ከዚያ 325,685 ብር ነው። ውጭ ያሉ ተማሪዎች በተካፈለ በተለያዩ ጊዜ የላኩልን 325,685 ብር ነው። በጊዜው እስከ ትናንት ድረስ ያላችሁ ማለት ነው። ከታ ምናረው ማለት ድረስ የተደረገው 58,000 ብር ተሰብስቧል። አጠቃላይ 843,049 ብር ተሰብስቧል። ከባለፈው ከአረፋ ጀምሮ እስካሁን ድረስ የተሰበሰበው 843,049 ብር ነው። ወጪዎች በአጠቃላይ እስካሁን ድረስ ያሉት ጠቅላላ የድርጅቶቹ 312,737 ብር፣ ስምንቱ 75,235 ብር። ይህ የምናገረው ከየት ነው? ከአላህ አረፋ በኋላ የወጡ ወጪዎች ናቸው የተነገርን ያለነው። ጣውላ አሁን በዚህ ስራ መጣራው ስራ የተጠቀሙበት 28,450 ብር ነው። የአንገት ጣውላ 17 ሚኒስትሩ የአውስትራሊያ ጣውላ 11 የተጠቀም ነው። የቆርቆሮ ሚስማር 7,080 ብር ነው። በቀን ሰራተኛ እስካሁን ትናንትና ቀን ድረስ ለረዳቶቹ አንዳንዱ ለባለሙያዎቹ ለምሳሌ የሚከፍላቸው በአጠቃላይ 60,510 ብር። ለበር ማሰሪያ 8 በሩ ተሰርቷል። 7 መስኮቶች ተሰርተዋል። የሚቀረው አንድ መስኮት ነው 69,000 ብር። አጠቃላይ 839,532 ብር ከባለፈው አረፋ በኋላ እስካሁን ድረስ ይወስዷል። በአጠቃላይ እስካሁን ድረስ ከጅማሬ ጀምሮ እስካሁን ድረስ ከህዝብ የተገኘው ገቢ 2,000,000 ብር 626,125 ብር ከህዝብ አሰባስበን ከሀገር ውጭም ከሀገር ውስጥም ያለ ማህበረሰባችን 2,000,000 ብር 6,125 ብር ወስዷል። አሁን ግን ከላለንባል ነው ጠቅላላ ወጪ ያደረግናቸው 1,976,187 ብር ወጪ ሆኗል። አጠቃላይ ያለው እስካሁን ያለው ከዚህ በተጨማሪ ያለው ሰው ያው እንዳለው በባንክ ትራንስፈር ያደረግናቸው ባንክ ስምንቶች ላይ ጊዜ እናቀርባለን። ስለዚህ ትልቁ ነገር እኛ ከዚህ ያገኘንበት አንዱ ትልቅ ነገር የሀገራችን ልጅ በራሱ አቅም ኸይር መስራት እንደሚችል ያሳየበት ፕሮጀክት ነው። የሌላ ሰዎች መጠበቅ እንደማያስፈልገን አቅሙም እንዳለን መስራትም እንደምንችል አንድ ትልቅ ያሳየንበት ፕሮጀክት ስለሆነ ምክንያቱም ብዙ ጊዜ አፍለቅ ኸይሮች የሚሰሩት ነው እና አፍለቅ ኸይሮች አለምንም ወይም ልዩ ነገር ያስመሰል። ስለዚህ ያንዳንዳቸው ከ5፣ 10 እስከ 10,000 ከዛም በላይ የሚሄዱ ሰዎች ይኖራሉ። እስከዛ ድረስ ተለይቶ አሁን ያለው ደረጃ ደርሷል። አሁን የሚቀር እንደተባለው የፖሊስ ስራ ይቀራል፣ የዙሪያው የግል ስራ ይቀራል፣ የመብራት ዝርጋታ ይቀራል። ከዛ ውጭ በዋናነት ስራው የሚቀረው የመብራት ዝርጋታው ነው። ከዚህ ውጭ ያሉ ስራዎች ቀላይ በተጨማሪም የመስታወት ስራው ነው የሚቀረው። እነዚህ ነገሮች በአጭር ጊዜ እናሟላለን ብለን እናስባለን። ምክንያቱም ህዝባችን በጣም ደስተኛ ነው። በተሰራ ስራ አሳይተናል። ሌላ ቦታ ላይ ገንዘቡን አማናችሁን በቻልነው አቅም በመጠንቀቅ ስራው ላይ እንዲውል አድርገናል በአባቶች ማለት ነው። ስለዚህ ኢንሻአላህ አጠቃላይ ቆርቆሮ የወሰደው 270 ቆርቆሮ ነው። 10 ቆርቆሮዎች ተርፈዋል አሁን ያሉት ማለት ነው። እነሱ ለሌላ አገልግሎት ዋሉ አይ ይመለሱ ከተባለ ወደ ቦታው መልሰን ሌላ ነገር ይገዛባቸዋል ማለት ነው። አጠቃላይ ቆርቆሮ 270 ነው። ይህንን ስራ የሰሩልን እንግዲህ በዋናነት የብሎኬቱን ስራ ሲሰሩ የነበረው መሐመድ ሐምዛ ነው። እናውቀዋለን። ለረጅም ጊዜ የብሎኬቱን ስራ ለምሳ ከመከፈሉት እሱንም አልፎ አልፎ ነው የሚከፍለው። ይሄን ያክል አይሆንም። እንግዲህ በኮንትራት የምታሰሩት እናንተ ምን ያክል ሺህ ብር እንደሚወስድ እናውቃለን። ሁላው ስራ ይሰራልን ወንድማችን ሐምዛ ነው። አብዛኛውን ስራ ይሰሩልን። የመጨረሻ ላይ ደግሞ ሐሰንና አንዳንድ ጓደኞቹ በዛ ጋር
ስለዚህ ሌላ አሁን እየሰሩ ያሉት ደግሞ ሁለት ልጆች ናቸው። ሀዲ ጀማልና ሀዲ እንትኖቹ ብዙ ያው ምግብ እየሰሩ ያሉት እነሱ ናቸው። ስለዚህ የበሩን እየሰራልን ከረም መሐመድ ነው። በሩን እኛ የከፈልነው ለምቱ ብቻ ነው፣ ለማቴሪያሉ ብቻ ነው። የሚያውን በቂ የሚሰራውን አጠቃላይ በነፃ የሚሰሩት። ሌላው ወንድማችን አለና ወይም ራሱ ሰለሞን አንድ በር በራሱ ችሎ አንድ በርና አንድ መስኮቱ ለራሱ ችሎ ማቴሪያሉ ማናቸው ነብዩ አለይሂ ሰላቱ ወሰላም ናቸው። ንጉስ እስካሁን ድረስ ሰይድ ሙጃሂዱ ናቸው። አሁን ድረስ ሊለውጡት የቻሉት ቦታው እንግዲህ እንደማንኛውም ቦታ እኮ ነው። የለወጠው ማነው? ሰው ነው። አናን ሰይድ ጀማሉዲን አልአኒ ረሕመቱላህ አለይህ ናቸው። አና እስካሁን ድረስ ዳኖችን የመጀመሪያ ሰይድ አሕመድ አደም ናቸው። እሳቸው ናቸው ዳና ያስባሉት። ደገርንም እነ ሰይድ ሸረፉዲን ናቸው። ሌሎችንም የሀገራችንን ታላላቅ ቦታዎች ቦታ እንዲሆኑ ሀገራችን ላይ ደደቦች ናቸው። እነሸ ጀማዓዳ ናቸው። እነሸ አብዱልቃድር ናቸው። እነሸ ጠባቦች ናቸው። ሀጂ ዘባር እነዚህ ቦታዎቹ እንዲታወቁ ያደረጉት ሸረፉን መካን የሚታወቀው የቦታው ታላቅነት በተቀማጩ ታላቅነት ነው የሚታወቀው። ስለዚህ ጃማንም አሁን ጃማ በተለያየ ቦታ እንዲነሳ ያደረገው ይሄ ማህበረሰብ ነው። ስለዚህ ይህንን ስማችንን የሌላ ስማችንን አሁን እያስቀየረ ነው። በተለያየ ጃማ በግብያ በእንትን ባላስፈላጊ ነበር የሚታወቀው። አሁንም ስማችን ተቀይሯል። አሁን በአብዛኛው አካባቢ ላይ የጃማ ማህበረሰብ ለእስልምና የሚያደርገውን ትግል ያሳውቋል። አሁንም ይቀጥላል። ሁሉም ከእኛ እምነቱን እንዲወስድ የሚደረግበት አግባብ ወደፊት ይፈጠራል ብለን እናስባለን ኢንሻአላሁ ተዓላ ቢላሂ። እሺ አዲስ ሁሴን 10 ኩንታል ጅወሶ ይችላለሁ ያለ ነው። አላሁ አክበር። ስለዚህ ያው ይቀጥላል ማለት ነው። ይሄ ስራ ይቀጥላል ኢንሻአላህ። ባረከላሁ ፊኩም ማለት እንፈልጋለን። ያው እንግዲህ የተባለው ነገር ሰምታችኋል። ሁላችሁም ያላችሁ ነገር ታለታላችሁ። ሌላ ስራ ቀረብ ያለ ደግሞ ደረጃ የምትገቡ ወንድሞች ካላቸው ያው 40 ልጆች በቁርአን ሂፍዝ በአዳብ ፕሮግራም እዛ አብረው ይማራሉ። የሚመገቡትም እዚሁ ነው፣ የሚተኙትም እዚሁ ነው፣ የሚያድሩትም እዚሁ ነው። ቢያርፉ ጁምዓ ነው። በዛው አዳራቸውን ቁርአን ሂፍዝ እዚሁ ነው የሚማሩት። ሙዕተመድ የሆነ ከነቢያችን ዓለይሂ ሰላቱ ወሰላም የተያዘ 10 አይነት አቀራረብ 10 አይነት ማለት ነው። እኛ ሀገር የሚታወቀው ሐፍስ የሚባለው ነው። ወሎ ላይ ድሮ ከነበሩ ዑለሞች መካከል እነ ሀጂ ከቢር ሻፊዒ የሚባሉ 7 አይነት አቀራር ያስተምሩ ነበር። በሐረር በሶማሊያ አካባቢ ብትሄዱ የሌሎች አቀራሮች አሉ። የነይሉ ከስር የሚባሉ አሉ። ወደ 10 የሚደርሱ ወርሽ አይነት አቀራር አለ። 10 የሚደርሱ አቀራሮች አሉ። ይህን ብቻ ሳይሆን የእነዚህ አቀራሮችን ሀገራችን ላይ የሚለመዱ እንግዲህ ከፍተኛ ጥረት እያደረግን ነው። ለማህበረሰብ ሁሉን ነገር ማድረግ እንደምንችል አሳይተናል። የማንንም ድጋፍ ሳንፈልግ ህዝብ ከኪሱ 5 ብር 10 ብር አውጥቶ ከዚህም በላይ ትልቅ ተቋም አሳይተናል። ከዛ በተጨማሪ ሲያሰማን ሪፖርት እንዳደረጉልን ከ325,000 ብር በላይ ውጭ ሀገር የሚኖሩ የእኛ ሀገር ልጆች ተወላጅ ሆኑ። አብዛኞቹ ቅርአት ኦንላይን ይማራሉ። እሱና ቴሌቪዥን ታውቁታላችሁ። ኦንላይን ቁርአን ያስተምራል። ብዙ መቅስናት ሚዲያ ይባላለን። በዛ የሚማሩ ልጆች ተሰብስበው እኛም ሀገራችን እንደሰው ሀገር መምሰል አለበት ብለው ወደ 325,000 ብር ልቀውናል። አሁንም ደግሞ ምን ብለዋል? ኢንሻአላህ በቅርቡ አዋርተን 100,000 ብር እንልካለን ብለዋል። 100,000 ብር እንልካለን ብለዋል። ስለዚህ ሁላችንም ዲናችን መጠበቅ ተቆርቁረን ተሰልቶን ይህን ነገር ልንሰራ ይገባል። ሀገራችን በብዙ ነገር የሚታወቅ ነው። የትላልቅ መሻይኾች ሀገር ነው። የእምነት ሰይፈል ሐቅ ሀገር ነው። ሀጂ መሐመድ ታጁዲን የዕለሙል አውሊያ የሚል ትልቅ ኪታብ አሳትመዋል። ከ400 በላይ የሀበሻ ዑለሞች ታሪክ ውስጡ ላይ ያካተተ ማለት ነው። ሰፊ ትንታኔ 50 ከ60 በላይ ሰፊ ትንታኔ የሰጡት ታሪካቸውን ያወሩላቸው አሊም ብዙ ጃማ ያሉ አሊም ናቸው። ማናቸው? ሰይፈል ሐቅ የምንላቸው ጃዕፈር ቡኮ የምንላቸው ማለት ነው። የእነዚህ ማንዱስ የመጀመሪያው የማስተማሪያ የኢልም ማዕከል ነበረ። ከዛም በኋላ እና ሙሻሊ ሼሪፍ ጨምሮ ትላልቅ ዑለሞች ያለፉበት ሀገር ስለሆነ የእነሱ መንገድ ለማስቀጠል ሁላችንም ልንረባረብ ይገባል። ቃል ይባል ማለት ነው። ከዛ ደግሞ ሌላ በጣም ደስ የሚል ዜና አለ። ወንድማችን አብረን ነው የሆነ ለዋተባፊ
ወሰላሙ ዐላ ረሱሊላህ። እንኳን ለ1446ኛ በዓለ ሰላም አደረሳችሁ። ወንድሞቻችን ያላችሁ እኛም ይህን በመታደር የሚሰራው ከእያንዳንዱ ኪስ እዚህ ካለ 5 ብር 10 ብር ተሰብስቦ ነው እንደምታዩት የምናረጋ መስራት መክረት የሆነ ነው። ይህም በሌላ ስንሰራ ባለቀናተናቀም በሳምንቱ ደግሞ ወደ መስራት ይችላል ማለት ነው። አልሐምዱሊላህ የሚያሰጥ ነው እንዲህ ማለት ጌታ ማለት ነው። ስለዚህ ከዚህ በመቀጠል ይህን መስራት የቻለ ማህበረሰብ ይህን የሚያክል መስራት የቻለ ማህበረሰብ ለምን ራስ መስጊድ ማንሰራው የሚል ቅረሻ ነው የሚታቸው አሁን ማለት ነው። ስለዚህ እኛው ሀሳባችን እዚህ እንደዚህ አሁን አማርና ዝናብ እንኳን ሊመጣቀድ መንተረሻን እንደዚህ ሰፊ ስለሆነ ነው። በቀጣይ ደግሞ ማህበረሰባችን እውነቱን እያየ ወደ እኛ በሚመጣበት ሰዓት አንድ ቦታ ብቻ ሳይሆን ሌላ ትልቅ መስጊድ ያስፈልገናል። ስለዚህ እኔ ዛሬ ይዤላችሁ የመጣሁት እናንተ ከእናንተ ኪስ ሊገነባ የሚችል ፕላኑ ያለቀ ዲዛይኑ ያለቀ የቁስን መስጊድ እናስገነባለን የሚለው ስራ ይመስላል ማለት ነው። ስለዚህ ማስገባት እንችላለን አይደል? ኢንሻአላህ። ስለዚህ ለምንደረሱ በማግስቱ ጁማ ላይ ተጀመረ ማለት ነው። የትዛው ጋር አገኘ ማለት ነው። መሰረት ዲናውን ተለይ ይሄን እንዳለ ማስመረቅ ማግስት ጦሲ መስጊድ የጁማ ሶላትን ሰግደን የጁማ የጦሲ መስጊድ የሰላም መስጊድ ከዚህ የበለጠ ቁባ ያለው ያማረ መስጊድ ይሰራለን ማለት ነው። ኢንሻአላህ ማንንም ጋር አይደለም የሚደረጉት ማለት ነው። የሚደረጉት ማንንም አይደለም አይተናል። ከዚህ ኮሚቴ አዋቅረን እዚህ 18 ኮሚቴ አዋቅረን የከረመን አይተናል። አዲስ አበባ የጃማ ልጆች በጣም ብዙ ልጆች አሉ። በሙሉ መስጠት የሚችሉ ልጆች አሉ። ነገር ግን ስር የሚያጠፋ በጣም ብዙ ሰው አለ። ያንን ደግሞ እኛ አይመለከተንም አካል ስለሚያየው ማለት ነው እንጂ መስራት አንድ መስጊድ መስራት የሚችል አቅም ያላቸው አሉ። አቀብለን ጽፈና ደብዳቤ ከዚህ አዲስ አበባ ልከናል። እውነታን ስላልገባቸው ሲገባቸው ይመጣል። እኛ ግን ከዚሁ ከጃማ አላፈር የሚያክል ትምህርት ቤት በበርቡት የሙሉ ወደ 10 ሚሊዮን የሚጠጓበር ነው ነው አማራጭ ነው እናንተ ወንድሞቻችን ጋር ማለት ነው። ስለዚህ የምንሰራለን ሌሎች መስጊድ በቀጣይነት ጀማዓ መስጊድ ያለን የተጀመረ ማለት ነው። አሁን የመገናት ተጀምሯል። አሻዋ መገናት ተጀምሯል። ጀማዓ ህዝብ ጋር ሆነ ሌላው ማህበረሰብ እዛ ጋር ሆነ መስጊዳችን እንገነባለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ተክቢራ። መንገድ ላይ ያላቸው ወንድሞች ሁላችንም ፈጠን ብለን ለመምጣት እንሞክር። ሶፍ እናስተካክል፣ እንዳይጠበን አደራ እየተጠጋጋን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አስቁታ ልጅሱ አማር ዘይያ ይችላል ብለናል። አላሁ አክበር። ዘይያ ሐሰን 5000 ብር ባይተሪያው ሰጣለሁ ያለና አላሁ አክበር። ኢንሻአላህ መካከል ተክቢራ ያለና ሸሆቻችን በሉ እንቀበላለን። ያው ተክቢራ ስለሆነ ተክቢራ ይሄን ማለት ነው። الله
إلا الله وأشهد أن محمدا رسول الله أشهد أن لا إله إلا الله وأشهد أن محمدا رسول الله. الله أكبر. الله أكبر.
60 መድረስ ያስፈልጋል። 60 ያስፈልጋል። እንደዚሁም አንጃ ለእናታችን ሆነ በመለከበኝ የሚሰራ የዚህ አይነት ደግሞ 30 ያስፈልገናል። ቃል የሚገባ ሰው ካለ እያዘ ለመናገር ነው የሚችሉን። አላህ ደግሞ ይመነዳል። ባረከላሁ ፊኩም። ስለዚህ እኛም ተረባብተን ብዙ ያናክል አላህ በእዝነት የላከው ነቢይ ነውና በአንቱ መጀን በእርሰዎ ክብር ይሁንበት። ከዚህ ችግሬና ከዓይነ ስውርነቴ እንዲላቀቅ አላህን እለምናለሁኝ ብለህ በል አሉት። Yeah.